ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ቅዱሳን እንደምን አላችሁ? ዛሬ ያው በደስታ ነው እያለቀስኩ ያለሁት። እግዚአብሔር ረድቶኛል። የእናንተንም ጸሎት የእናንተንም እንባ እግዚአብሔር ሰምተዋል። ዛሬ ለኔ የደስታ ቀን ነው። በሰላም ካለሁበት ሆስፒታል በሰላም ወደ ቤት ሲመለስ የተሰማኝ ደስታ በጣም ትልቅ ነው። ስለዚህ ደስ የሚል ዜና ስለሆነ በሙሉ ጤንነት ወደ ቤት ስለተመለስኩ ነው። የነበሩ ተግዳሮቶች የነበሩ ጭንቀቶች 2 ዓመታት እና ከዛ በላይ የነበረው በሮቦቲክ ሰርጀሪ እግዚአብሔር ረድቶኛል። ጌታን አመስግኑ። እኔ ቃላት ስላጣሁ ነው። ቃላት የለኝም። እናንተንም ለማመስገን ቃላት የለኝም። እግዚአብሔርንም ለማመስገን ቃላት የለኝም። ብቻ እግዚአብሔር መልካም ነው በሁሉም ነገር። ልጅነቴን ተቀብሎ ጉብዝናዬን ተቀብሎ አገልግል ብሎ የመረጠኝ እግዚአብሔር ታማኝ ነው። ታማኝነቱ ደግሞ ወደር የለው። ስለዚህ ቅዱሳን እግዚአብሔርን አመስግኑ። እኔ ሰላም ሆኛለሁ። እግዚአብሔር ፈቃድ ከሆነ ወደሚወደው አገልግሎትም ወደሚወደው ቤተክርስቲያንም ወደሚወደው ቤተሰብም ከቀናት በኋላ ይመለሳለሁ። አሁን ሙሉ በሙሉ ጤነኛ ነኝ፣ ሰላም ነኝ። እግዚአብሔር ይመስገን። ጌታን አመስግኑ። እልል እያላችሁ በያላችሁበት ቦታ ሁሉ ጌታን አመስግኑ። ሁላችሁንም እወዳችኋለሁ። የተጋችሁ እናንተ ናችሁ። ከእግዚአብሔር በታች ሁሉንም ነገር አሟልታችሁ ወደዚህ የላካችሁ እናንተ ናችሁ። በእናንተ ነው እዚህ የደረስኩት። ስለዚህ ምን ብዬ እንደሚባርካችሁ ምን ብዬ እንትን እንደሚል በቃ ቃላት የለኝም። ተባረኩ። በጣም አመሰግናለሁ ስለታደጋችሁ፣ ስለደገፋችሁ፣ ስላሳከማችሁ። እግዚአብሔር አምላክ ይባርካችሁ። በዓለም ዙሪያ ያላችሁ ቅዱሳን ሁላችሁ ኢትዮጵያውያን፣ ኤርትራውያን ተባረኩ። በጣም አመሰግናለሁ። በጣም እወዳችኋለሁ። ቀጣይ ጊዜ በምስጋና በመዝሙር እስከሚቆም ድረስ ወደ ቤቴ ወደ ሀገሬ ተመልሼ እስከማመሰግን ድረስ ለኔ ትልቅ የምስራች ቀን ስለሆነ ነው ይህንን ቪዲዮ የሰራሁት። ተባረኩልኝ። በጣም አመሰግናለሁ። ወንድማችሁ ዘማሪ ዳዊት አባይኔ ነኝ ከኢንዲያ ኒው ዴሊ ከማክስ በሚባል ስፔሻሊቲ ሆስፒታል በሰላም ወጥቻለሁ። ደስ ይበላችሁ። ደስ ብሎኛል በጣም። እግዚአብሔር ክብርን ይውሰድ። አሜን።